ሰው በፍቅር ወደቀ ማለት ምን ማለት ነው? ሰው በፍቅር ወደቀ ማለት ተዋደደ፣ ተሳሰበ ማለት ነው። በጣም ሲዋደዱ በፍቅር ወደቁ ይባላል። እሺ እና ዝም ብለው አይዋደዱም። ታዲያ ለምንድን ነው የሚወድቁት? አንተ እንደምታስበው አይነት አወዳደቅ አይደለም። እሺ መሬት ላይ መውደቅ አይደለም። አንቺ በፍቅር ወድቀሽ ታውቂያለሽ እንዴ? እኔ አውቃለሁ። እሺ አዎ። ከአባዬ ጋር? አዎ ከአባዬ ጋር፣ ከአባት ጋር። አዎ። እሱ እያየሽ ነው የወደቅሽው ወይስ ተደብቀሽ ነው የወደቅሽው? እንደዛ አይደለም፣ እንደሱ አይነት አወዳደቅ አይደለም አልኩህ እኮ እንዴ። እያየሽ አትሄጂም እንዴ ታዲያ? አንቺ ማይ እንግዲህ እመታለሁ። እሺ በቃ እኔ አሁን እንደ ትልቅ ሰው ላስረዳክ እየሞከርኩ ነው አይደለ? በቃ ተረዳኝ። እሺ አውቀህ ነገር አታጣም ወደዛ። ከዛ የቱ ጋር ነው ያመመሽ? በፍቅር ስትወድቅ ሰውነትን አይደለም እሺ የሚያምን ልብ ነው የሚያምን። እኔ ስወድቅ ጉልበቴን እዚህ ጋር ምናምን ነው የሚያመኝ። እኔ የምለው ከየት ሰምተህ ነው አንተ? እዛ ጎረቤት ሲያወሩ ሮቤል ከትልፊት ጋር በፍቅር ወደቀ አሉ። እኔ ደግሞ ሲያሳዝን ብዬ ልጠይቀው ቤቱ ሲሄድ በፍቅር ወደክ እንዴት ነው በኩርኩም መታኝ። ኮረኮመክ? በኩርኩም አለኝና በሩን ዘጋው። እሰይ ተጣርቼሻለሁ እዚህ